ዛሬ እንግዲህ ሪስክ ወስጄ ከወንድሜ ጋር ነው ያለሁት። ለምን እንደመጣው ተተዋውቆ ታናሽ ወንድሜ ነው። 6 ዓመት ነው 5 ዓመት 6 ዓመት ታናሽ ነው። ለማንኛውም ገብተን እስቲ ወደ ውጪ ልሄድ ነውና ፕሮሰሱን ላሳያችሁ ነው። አይ ኖ ኢትስ ሪስኪ ቪዲዮ ስለተማመንኩ ነው። ተከተሉ። ይሄ ቪዲዮ ቻይና ብቻ መሄድ ለምትፈልጉ ነው። አሁን ያለነው ገርጂ ቢኤምኤ ፕላዛ 10ኛ ፍሎር ላይ የሚገኘው ማልሻይዱ ኢትዮጵያ ቻይኒዝ ኤጁኬሽን ኤክስፐርቶች ጋር። ከዚህ በፊት ብሩክ ኒውስ ፔጅ ላይ ታችሁት ከሆነ ዋና ቢሮቸው የሚገኘው እንግዲህ ቻይና ላይ ነው። ከ250 በላይ ዩኒቨርሲቲዎች ጋር አብረው ይሰራሉ። የ13 ዓመት ልምድ አላቸው። 86 ሀገር ላይ የሚገኙ ከ25000 በላይ ተማሪዎችን አፕሊኬሽን ፕሮሰሳቸውን ጨርሰው የቻይና ጉዟቸውን አሳክቶላቸዋል። ከሚሰጧቸው ሰርቪሶች ውስጥ የመጀመሪያው አፕሊኬሽን አፕላይ ያደርጉላቸዋል። ለኢንተርቪው እና ለኤግዛማችሁ ደግሞ በደንብ ፕሪፔር እንድታደርጉ ያግዟቸዋል። ኤቭሪ ሴሚስተር ደግሞ ምን ላይ እንዳላችሁ ትምህርት ቤታችሁ ጋር የደወሉ ፎሎ አፕ የሚያደርጓችሁ ይሆናል። ፉል ኤንድ ፓርሻል ስኮላርሺፕ ያመቻቹላችኋል። ማስተርስ እና ፒኤችዲ ለመማር ላሰባችሁ ደግሞ እየተከፈላችሁ የምትማሩበትን ነገር ያመቻቹላችሁ። በተጨማሪም ባንክ ስቴትመንት አያስፈልጋችሁ። ተምራችሁ አሪፍ ግሬድ ካላችሁ ኢዚ ሊንክ የሚባለው የነሱ ድርጅት እዛው ቻይና ላይ ስራ አፈላልጎ እናንተን ያስቀጥራል። እንደ ታላቅ ወንድም መጠየቅ ያለብኝን ጠይቄ ተፈራርም ያለው ይሄ ፕሮሰስ የጀመርንበት ቪዲዮ ነው። ቻይና ለምትሄዱ ስለሚጠቅማችሁ ፕሮሰሱ ሲያልቅ ደግሞ እናሳያችኋለን። ይመቻችሁ። እስካሁን ያየነው ነገር በጣም ፐርፌክት ነው። ፕሮሰሱ አልቆ ደግሞ እንገናኛለን። ያው እኔ ኦነስትሊ ያመንኩበትን ወደ እናንተ ሼር ያደረኳችሁ ነው። እስቲ በሰላም ያስጨርሰንና ፕሮሰሱን ለእናንተ ሼር እናደርጋችሁ ነው። ዛሬ አመሰግናለሁ።